የሚቀጥለው እንግዳችን የሚሆነው የህግ ባለሙያ እና የንግድ ኢንቨስትመንት ህግ አዋቂ በአቃቤ ህግነት በፍርድ ቤት ፕሬዝዳንትነት እና በፍትህ ተቋማት መሪነት ከ7 ዓመታት በላይ ልምድ ያካበቱ በንግድና በንግድ ህግ የሁለተኛ ዲግሪ ያላቸው ሲሆን በኮርፖሬት አስተዳደር በህጋዊ ተገዥነት እና በሪስክ አስተዳደር ሪስክ ማኔጅመንት ላይ ልዩ ትኩረት ያላቸው በዛሬ መድረካችን ላይ ደግሞ ስራ ፈጣሪዎች ንግዳቸውን በጠንካራ ህጋዊ መሰረት ላይ እንዴት መገንባት ይችላል የሚሉን የሚያካፍሉን ሰው አቶ በኃይሉ ተሾመን በታላቅ ጭብጨባ ወደ መድረክ ልትጋብዙልኝ በአክብሮት እጠይቃለሁ። በታላቅ ጭብጨባ አመሰግናለሁ። እንግዲህ እዚህ ጋር የተሰበሰባችሁትን ሁላችሁንም እንኳን ተገናኘን ማለት ፈልጋለሁ። የኛ ፕሬዘንተር እንዳለችው በህግ ዙሪያ አንዳንድ ነገሮችን ማለት ፈልጋለሁ። እሱ ምንድነው? ህግ እንዴት ለንግድ ስኬት ይሆናል? ታዳሚዎች ደግሞ እዚህ ጋር ያላችሁ ታዳሚዎች ንግድ ለመጀመር ስታስቡ እንዴት በህጋዊ መንገድ ንግድ ትጀምራላችሁ? እንዲሁም ደግሞ ውሎችና የኢንቨስትመንት ግንኙነቶች እንዴት ይተዳደራሉ ወይ ደግሞ እንዴት ስራ ላይ ይውላሉ የሚለውን አንዳንድ ነገር በአጭሩ በጣም በአጭሩ ማቅረብ ፈልጋለሁ። ደግሞ ስለሰጣችሁኝ አመሰግናለሁ። በመጀመሪያ ደረጃ ህግ ስንል ምንድን ነው? ዋትስ ሎው ከሚለው እንጀምራለን። ህግ እንግዲህ የመብት ሊሆን ይችላል፣ የግዴታም ሊሆን ይችላል፣ ወይ ደግሞ የደንቦችን ደግሞ ስብስብ ነው ማለት ነው። ህግን ስንመለከት እንግዲህ ሃይራርኪ ኦፍ ሎውን ማየት እንችላለን። ሃይራርኪ ኦፍ ሎው ስናይ ኮንስቲቱሽን፣ ፕሮክላሜሽን፣ ዳይሬክቲቭ እያለ እስከ ታች ሄዳል ማለት ነው። እንግዲህ ህግ ሜን አትሪቢዩትስ ኦፍ ሎው የምንላቸው የህግ ባህሪያት የምንላቸው 3 ዋና ነጥቦች አሉ። እነሱ ናቸው። አንደኛው ጀነራል ነው። ህግ ማለት ጀነራል ነው። ለምሳሌ ዩዲኤችአር ይባላል ወይ ደግሞ በሀገራችን ስንመጣ ኮንስቲቱሽን ወይ ደግሞ ህገ መንግስት የምንለዋል። ህገ መንግስት ላይ ዘ ራይት ቱ ላይፍ የሚል ራሱን የቻለ አንቀጽ አለ። ዩዲኤችአር ላይ ደግሞ የዓለም አቀፍ ህግ ላይ ዘ ራይት ቱ ላይፍ የምንለው እንደ ጀነራል የምንቆጥረው ህግ አለ ማለት ነው። ሶ ጀነራል ህግ ጀነራል ነው ስንል አፕላይስ ፎር ኦል ማለት ነው። ለሁሉም አፕላይ የሚሆን ነው ማለት ነው። ሌላ ኖርማቲቪቲ ነው። ህግ ማለት ኖርም ነው። ያው ህግ ምንድነው? የሚከለክል የሚፈቅድና ቅጣት ያለው ነገር አለ ማለት ነው። ህግ ውስጥ ህግ መብት አለው። የሆነ የሚፈቅድልን ነገር አለ። የሚፈቅድልን ነገር ደግሞ መብት ይሰጠናል፣ ግዴታ ይሰጠናል። ያንን ደግሞ ቅጣት ወደ ቅጣት ይወስደናል ማለት ነው። ሶስተኛው ሳንክሽን ነው። ያው ሳንክሽን ቅጣት ነው ማለት ነው። ወደ ዛሬው ስፔሲፊካሊ ወደ ዛሬው ስገባ ህግ ለንግድ እንዴት ለንግድ ስኬት ይሆናል የሚለውን እናያለን ማለት ነው። ህግ አክብሮ የሚሰራ ድርጅት እንግዲህ አንደኛ ታማኝነትን ያተርፋል። ታማኝነት ሲባል ጉርኔም ሲባል እንግዲህ ሰምታችሁ ይሆናል። ለምሳሌ አፕል የሚባል ድርጅት አፕልንና ህዋዌይን ኮምፔር እና ኮንትራስት አድርጋችሁ ስታዩ አንድ ስራ ፈጣሪ ማለት ህዋዌይ ከአፕል በላይ በካሜራ ጥራትም ሆነ በፋንክሽን ህዋዌይ ከአፕል በላይ በጣም ጥሩ ነው ብሎ ይናገራል። ግን አፕል ጥሩ ስም ገንብቷል ማለት ነው። ኦልሬዲ ኢንተርናሽናሊ አፕል ሲባል ለምሳሌ ሞባይል ራሱ አሁን ፕሮማክስ 7 ላይ ደርሷል አይደል? ከዛም በላይ ሊሆን ይችላል። አይ ቲንክ አፕል፣ ሳምሰንግ አለ፣ ህዋዌይ አለ። አፕል ሲባል በጣም ጥሩ ስም ወይ ደግሞ ጉድ ኔም ስለገነባ
ተቀባይነት አለው ማለት ነው። በዓለምም ሆነ በሀገራችን በጣም አፕል ሲባል ስልክ እንኳን ሲባል ሰው በጣም ነው የሚፈልገው ተፈላጊነት ነው። ስለዚህ ህግን አክብሮ የሚሰራ ድርጅት አንደኛ ታማኝነት ይኖረዋል ማለት ነው። ታማኝነት ሲኖረው ደግሞ የትም ተቀባይ ነው ማለት ነው። የትም ተቀባይ ነው። ደንበኞች ይመጡለታል። ከትልቅ ድርጅቶች ጋር ውህደት ይፈጥራል። የስራ ግንኙነቱ እየሰፋ ይሄዳል ማለት ነው። ህግን አክብሮ የሚሰራ ድርጅት ምን ይሆናል የሚለው አንደኛ ታማኝነት ይኖረዋል ማለት ነው። ሁለተኛ የፈጠራ ውጤቶችን ወደ ሀብት ይቀይራል። የፈጠራ ውጤቶችን ወደ ሀብት ይቀይራል ማለት ነው። ህግ አክብሮ የሚሰራ ድርጅት ምንድነው ይሄ? እንዲህ ሲሆን ደግሞ ምንድነው አንደኛ ንግዱም ይስፋፋለታል። ህግ አክብሮ የሚሰራ ከሆነ መንግስትም ይደግፈዋል። ደንበኞችም ወደ ራሱ ይመጣሉ። ካፒታል ይመጣለታል፣ ሼር ይመጣለታል። ያኔ ምን ይሆናል? የፈጠራ ውጤቶቹ ወደ ሀብት እየተቀየሩ ወደ ካፒታል እየተቀየሩ እየሰፋ ይሄዳል ማለት ነው። እዚህ ላይ ገበያንም ደግሞ በበላይነት እንዲቆጣጠር ይሆናል ማለት ነው። ይሄ ነው። ሶስተኛው የኢንቨስትመንትና የካፒታል እድገት ይኖረዋል ማለት ነው። ህግ አክብሮ የሚሰራ ድርጅት እናንተ ኢንተርፕሪነር ስትሆኑ ወደፊት ህግ አክብራችሁ ወይ ደግሞ ሬጅስተር ሆናችሁ የምትሰሩ ስራችሁን የምታቀላጥፉ ከሆነ ኢንቨስትመንታችሁ ወይ ደግሞ ካፒታላችሁ እያደገ ነው የሚለው ማለት ነው። የሚያቆማችሁ ወይ ደግሞ ተግዳሮት የሚሆንባችሁ ሳንካ የሚሆንባችሁ ነገር አይሆንም። ምክንያቱም ኦልሬዲ ሬጅስተር ሆኖ ፈቃድ አግኝቶ የወጣ ድርጅት ስለሆነ ማለት ነው። ህግን አክብሮ ህግን ወይ ደግሞ በህግ መሰረት ተጠንቅቆ የሚሄድ ድርጅት እነዚህ ሶስት ዋና ዋና ነገሮችን ይይዛል ማለት ነው። ታዳሚዎች እንዴት ወይ ደግሞ እዚህ ጋር ያላችሁት እንዴት ህጋዊ ንግድ ትመሰረታላችሁ ወደሚለው ሀሳብ ስንሄድ እንግዲህ የትኛው ንግድ ነው ወደሚለው ነው። ንግድ እንግዲህ ሶል ፕሮፕሬተርሺፕ ወይ ደግሞ በግለሰብ የሚሰራ ንግድ አለ። አንድ ግለሰብ ራሱ ወይ ሚስተር ብሩክ ወይ ደግሞ አንድ ቦንቱ የምትባለች ራሷ ንግድ ብቻዋን ንግድ መጀመር ትችላለች። ወይ ደግሞ ኃላፊነት የተወሰደ የግል ማህበር ነው የሚለው ፒኤልሲ የምንለው ማለት ነው። እንግዲህ በኮመርሻል ኮዳችን ፒኤልሲ ለመመስረት ቢያንስ 50 ሰው ሊኖር ይገባል ይላል። ፒኤልሲ ሰው መመስረት ከፈለገ ቢያንስ 50 ሰው ሊኖር ይገባል ማለት ነው። ወይ ደግሞ አክሲዮን ማህበር ደግሞ የምንለው አለ። አክሲዮን ማህበር ሚኒመም 5 ሰው ሊኖር ይገባል ይላል። አክሲዮን ማህበር ለመመስረት እንዴት ህጋዊ ቢዝነስ እንጀምራለን ለሚለው እንግዲህ እነዚህ ሶስቱ ዋና ዋና ቢዝነስ የምንላቸው ነገር ሰው በግሉ ሊጀምር ይችላል፣ በማህበር ሊጀምር ይችላል፣ ወይ ደግሞ ኃላፊነት የተወሰነ የግል ማህበር አድርጎ ሊጀምር ይችላል፣ ወይ ደግሞ ሼር ካምፓኒ አድርጎ ንግድ ሊጀምር ይችላል ማለት ነው። እንዴት ንግድ እንጀምራለን ወደሚለው ስንመጣ አንደኛ የንግድ ስም መምረጥ ነው። የንግድ ስም ሰሟን ንግድ ለምሳሌ መስራት ሲፈልግ መጀመሪያ የንግድ ስም ይፈልጋል ይመርጣል ማለት ነው። ለምሳሌ ፍርድ ቤት የነበረ ክርክር ነበር። በኢንተርኮንቲኔንታል ሆቴል እና በኢንተርኮንቲኔንታል አዲስ መካከል የፍርድ ቤት ክርክር ነበር ማለት በስራ ላይ ያለውን ልምድ ማካፈል ስለሚገባል ኢንተርኮንቲኔንታል ሆቴል ዓለም አቀፍ ሆቴል ነው እንደምታውቁት አይደል?